አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በዛሬው ቪዲዮ ሱረቱል ኢንሳን ከአንቀጽ 26 እስከ መጨረሻው ያሉትን አንቀጾች ትክክለኛ ንባባቸውን እየተማማርን ቆይታ እናደርጋለን። እስከ መጨረሻው እንድትከታተሉት እጋብዛለሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما ናም እነዚህን አንቀጾችን ኢንሻአላህ እያነበብን ቆይታ የምናደርገው በተለይ ጀማሪ የሆናችሁ እስከ መጨረሻው በጥሞና እንድትከታተሉ በድጋሚ እጋብዛለሁ። አንቀጽ 26 ነው መነሻችን በዛሬው ፕሮግራም ኢንሻአላህ እንመለከታለን። ወሚነ ሌይሊ የሚለው ጋር ወሚነ ቶሎ ብለን ዋው ሚም ኑን ቶሎ ነው የምናያይዛቸው። ኑን ፈትሐ ላም ሸዳ እናገኛለን። ወሚነ ላይ ቶሎ ብለን ነው የምናልፈው። ወሚነ ተብሎ አይነበብም። ወሚነ ሌይሊ ቶሎ ብለን ከዛም ፈስጁድ ለሁ እዚህ ላይ አሁን ወሚነ ሌይሊ ፈስጁድ ለሁ አይባልም። የምናነበው ቶሎ ብለን ላም ከስራን ፋጋ ቶሎ ነው እናያይዘው። ፈስጁድ ለሁ ስን ደግሞ ፋ ወደ ሲን ሱኩን ነው የምናልፈው። ይቺ በፋና በሲን መካከል የምትገኘው አሊፍ አትነበብም። ፈአስጁድ ለሁ አይባልም። ፈስጁድ ለሁ ፋ ሲን ሱኩን ፈስ እንደዚህ። ወሚነ ሌይሊ ፈስጁድ አያቸዋል። በዚህ መልኩ ይነበባል። ሌላው ሐርፈ ዳል ሱኩን ነች። ስትነበብ ፈስጁድ ለሁ ብለን ያዝ አድርገን ሳይሆን እናነጥራታለን። ፈስጁድ እንደዚህ ፈስጁድ አያቸው አይደለ? ለምን ፈስጁድ ለሁ ብለን ብናነብ የማስጨነቅ ባህሪ ያላትና ዳል ነጥራ ነው የምትነበበው መቼ? በሱኩን ስትነበብ። ስለዚህ ከሚነጥሩ ፊደሎች ውስጥ አንዷ ነችና ዳልን አንጥረን ልናነባት ይገባል። በሱኩን ስናነብ ቀላሉም አንጥሮ ማንበቡ ነው። ፈስጁድ ለሁ ብለን ተጨናንቅን ከምናነበው ፈስጁድ ለሁ ብለን አንጥረን ማንበቡ ለንባባችን ቀለል ያለ ነው። ለሁ የሚለው ጋር ለሁ አይባልም። ላም ቶሎ ከሃ ጋር ካያያዝን በኋላ ከሃ ቀጥሎ ዋው ሰጊራ መታለች። እንደምታዩት ይቺ መዱ ሲለቲ ሱግራ ትባላለች። ወደፊት እንማረዋለን። ለሁ በመጠኑ ወይም በትንሹ በአጭሩ ሳብ የምትደረግ መሳቢያ ነች። ስንቀጥል ለሁ የሚለውን ወሰቢሕ የሚለው ጋር ስናያይዘው ማለት ነው። ስለዚህ ፈስጁድ ለሁ እያቸው አይደለ? ስናያይዘው ወሚነ ሌይሊ ፈስጁድ ለሁ ላም ከስራ ፋፈትሐ ወሚነ ሌይሊ ፈስጁድ ለሁ ከዛስ ወሰቢሑ ለይለን ወሰቢ ባንጥብቅ እናደርጋለን። ሓና ሃ ተገናኝተዋል። ሓ ስኩን ነች ስናነባት ወሰቢሕ
የዚህ ድምፅ ነው ያላት። ከዛ ሁ ደግሞ ዶማ ነች። ወሰቢሕሁ አንለውም። የምናደርገው ምንድነው? ወሰቢሕሁ አያችኋል። ወሰቢሕሁ አያችኋል። እንደዚህ ይነበባል ማለት ሐ ሱኩን ነች። ሁ ደግሞ በሃ ደግሞ ሁ ብለን እናነባታለን ራቅ ባለው የጉሮሮ ክፍል ስለምትወጣ። ሌላው ለይለን ወሰቢሕሁ ለይለን ሀ ዶማ ላም ፈትሐ ቶሎ ወሰቢሕሁ ብለን ሁ አንጎትተውም። ቶሎ ብለን ላም ጋር እናያይዘዋለን። ለይለን የሚለው ጋር ላም ፈትሐቴ ነች። ን የምትለዋን ድምፅ ወደ ጣ እንሸሽጋታለን። ለይለን ጣዊላ ሳይሆን ለይለን ጣ እንደዚህ ሐርፈ ጣ ጠ በሚል አትቀጥንም፣ አወፍረን ነው የምናነባት። ስለዚህ ለይለን ጣ በሚል ሳይሆን ለይለን ጣዊላ ን የምትለዋ ድምፅ እየተነፋነፍን እያዜምን ቆየት እንላለን ማለት ነው። ጣዊ ዋው ከስራ ያሱኩናለች ጎተት እናደርጋታለን። ዊ ብለን ላም ፈትሐቴ ነች። ለን ን የምትለዋን ድምፅ ወደ አሊፍ መሳቢያ እንቀይራትና ጣዊላ በዚህ መልኩ ትነበባለች። ጣዊለን የነበረው ጣዊላ ይሆናል ማለት ነው። ስለዚህ ስናያይዘው ወሰቢሕሁ ለይለን ጣዊላ ያቻል። አያውን እናያይዘው ወሚነ ለይሊ ፈስጁድ ለሁ ወሰቢሕሁ ለይለን ጣዊላ በዚህ መልኩ እናነባዋለን። ሌላው አንቀጽ 27 ኑንን ያዝ አድርገን መቆየት አለብን ስናጠብቅ ማለት ነው። ኢና አይባልም። ኢነ ቶሎ ብለን ከዛ ነ የምትለዋን ግን ሀ ከሚለው ጋር ቶሎ ነው የምናያይዛት። ከሀ ፈትሐ ቀጥሎ አሊፍ መሳቢያ ነች የመጣቸው። ከአሊፍ መሳቢያ ላይ ደግሞ የመሳቢያ ምልክትን እናገኛለን። ሀ በረጅሙ ጎተት እንድል የምታደርግ ምልክት ነች። ሃኡላኢ ከዛ ከላም ፈትሐ ቀጥሎ አሁንም አሊፍ መሳቢያ ነው የመጣቸው። አሊፍ መሳቢያ አሁንም የመሳቢያ ምልክትን ይዛለች። ላ በረጅሙ ጎተት እንዲል ታደርጋለች። ከዛ ሀምዛ ከስራ ነች። ወደ ዩሒቡ ነው ወደሚለው እናያይዘዋለን። ስናያይዘው ይሄኛውን ኢነሃ አያችሁ፣ ኢነሃ አንልም። ኢነሃ ኢን የሚለውን ብቻ ከቆየን በኋላ ነ የሚለውን ግን ሀ ከሚለው ጋር እናያይዘዋለን። ቶሎ ልብ በሉ እዚህ ላይ ኢነሃ አያችሁ፣ ኢነሃ ሀ ላይ በደንብ እንስበዋለን። ኡ አንልም ደግሞ ላ የሚለውን ነው መሳብ ኢነ ሃኡላኢ ዩሒቡነል አያችኋል። ለዚህ ነበር ዩሒ ሐ ደመቀመ ዩሂ አንልም። ባን ጥብቅ አድርገን ነው የምናነበው። ቀጥሎ ደግሞ መሳቢያ ነው የመጣው። ቡ ጎተት እንደ ያደርጓል። ዩሒቡነል እንደዚህ ይሆናል። ኑን ፈትሐ ላም ሱኩን ነል እናያይዘዋለን። አይን ፈትሐ አሊፍ ሱኩን ዓ ጎተት ይላል። ጂም ከስራ ዩሒቡነል ዓጂ ላም ፈትሐ ታ ፈትሐ ናቸው። እዚህ ላይ ዓ የምትለው አይንን በደንብ ማውጣት አለብን። ዩሒቡነል ዓጂለተ ያቸዋል። ዩሒ ሐ ዩሂቡነ አይባልም። ዩሒቡነል ዓጂለተ ላምንም ረገጥ ነው የምናደርጋት። ስናያይዘው ኢነ ሃኡላኢ ዩሒቡነል ዓጂለተ በዚህ መልኩ ይነበባል። ሌላው ወየዘሩነ ዛል ወየዘሩነ አይባልም። ዛል ምላሳችሁን ከጥርሳችሁ አለፍ ብቅ አድርጉት። ዛ የሚል ድምፅ ይሰጣችኋል። ወየዘሩነ ራ ዶማ ወስኩናለች። ሩ ጎተት እንድል ታደርጋለች። ወየዘሩነ አይባልም። ወየዘሩነ በዚህ መልኩ። ስለዚህ ዩሒቡነል ዓጂለተ ወየዘሩነ ታዲያ አልዓጂለተ የሚለው ወየዘሩነ ከሚለው ቶሎ ነው የምናያይዘው። ታ ፈትሐ ወው ፈትሐ። ከዚያም ወራአሁም ራ ፈትሐ አሊፍ መድ አለ። ወራ በረጅሙ ነው ጎተት የምናደርገው። ለምን? አሊፍ መሳቢያ የመሳቢያ ምልክትን ይዛ ስለመጣች በረጅሙ እንዲሳብ የምታደርግ ነች። ከዛ ወራአሁም ቶሎ ብለን አሁም ሐምዛ ሃ ወራአሁም አይባልም። ከዛ የውመን ሚም ተኑ ይላለች። ወደ ሳ ትሸሸጋለች። የውመን ሳ የውመን ሳ ታዲያ ሳን ስናወጣ ልክ ዛል እንደተመለከትነው ሰቂላ ሳይሆን ሰቂ እንደዚህ ሳ ምላሳችሁን ጫፉን ብቅ ታደርጉታላችሁ ከጥርሳችሁ። ሰቂ ቃፍ ከስራ ያስኩናለች ጎተት እናረጋታለን። ላም ፈትሐቴን ወደ አሊፍ መሳቢያ ይቀይራል። ላ ይሆናል ለን የነበረው።
ስለዚህ ስናያይዘው የውመን ሰቂላ እያቸው አይደለ? ስለዚህ ይህንን በዚህ መልኩ እናነባዋለን። ስናያይዘው አያው ረዘም ያለ ስለሆነ መሀል ላይ እያቆምን ማንበብ እንችላለን። ኢነ ሃኡላኢ ዩሒቡነ አልዓጅለተ ويذرون وراءهم يوما ثقيلا أو دقمو إن هؤلاء يحبون العاجلة كذا مرسلنا يحبون العاجلة ويذرون وراءهم يوما ثقيلا በዚህ መልኩ ይነበባል። ሌላው ነሕኑ ኸለቅናሁም ቶሎ ኑን ሸዳ ሆኗን የመጣቸው ሰቂላ የሚለውን ካላያያዝኩት በስተቀር ኑንን አላጠብቅም። ስለዚህ ኑን ፈትሐ አላልተን ነው የምናነበው። ሐ አለች ደመቅ ነው የምናረጋት። ነሕኑ ቶሎ ብለን ታዲያ ነሕኑ ብለን አንጎትተውም። ኻ ጋር ቶሎ ነው የምናያይዘው ኑንን። ነሕኑ ኸለቅናሁም ቶሎ ብለን ኸለቆ ስንል ታዲያ ኻን በዚህ መልኩ መውጣት አለ። ከለቅናሁም ወይም ደግሞ ኸለቅናሁም አይባልም። ኻ ኺ ኹ አኽ ልክ በዚህ መልኩ ኸለቆ ስንል ታዲያ ቃፍ ሱኩኑናን የመጣቸው ከሚነጥሩ ፊደሎች ውስጥ አንዷ ስለሆነች ኸለቆ ብለን እናነጥረዋለን። ኑን ፈትሐ አሊፍ ሰጊራ ነሕኑ ኸለቅናሁም እነዚህ ይነበባል። ከዛም ወሸደድና እዚህ ላይ ዳል ሱኩን ትነጥራ ወሸደድ እንደዚህ ይሆናል። ኑን ፈትሐ አሊፍ መሳቢያ አለች። በረጅሙ ጎተት እንዲል ታደርጋለች። የመሳቢያ ምልክትን ስለያዘች በረጅሙ ነው የምንስበው። ወሸደድ ታዲያ ዳልን ቀደም ብለን እንደተመለከትነው እናነጥራታለን። ፈስጁድ ብለን እንዳነጠርነው እዚህም ላይ ወሸደድ ብለን እናነጥረዋለን ማለት ነው። ወሸደድና አስራሁም ራ እናወፍረዋለን። ጠይብ ስናያይዘው ነሕኑ ኸለቅናሁም ወሸደድና አስራሁም አይባልም። አስራሁም ቶሎ ብለን ከዛ ወኢዛ እዚህ ላይ ምልክት የተቀመጠቻለች እቺ ማቆሚያ ምልክት ነች። ማቆም ይፈቀዳል፣ መቀጠሉም ይፈቀዳል። መቀጠሉ የተመረጠ ነው፣ ግን ትንፋሽ ካቆረጣችሁ እዚህ ላይ ማቆሙ የሚፈቀድ መሆኑን እንድታውቁት። ወኢዛ ስንል አሁንም ወኢ ብለን ሐምዛን አንጎትትም። ዛል ፈትሐ አሊፍ ሱኩን አለች ዛ እንላለን። ሐርፈ ዛልን ምላሳችሁን ጫፉን ክፍል ወጣ ታደርጉታላችሁ። ወኢዛ ነው እንጂ ወኢዛ አይባልም። ሽእና ስንል ሐምዛን ሽእና የሚለው ሸዕና አንልም፣ ሸአና አይንልም። ሽእ እዛው ዝግት ያለ ድምፅ ነው ያላት ሐምዛ። ሽእና ታዲያ ኑን ፈትሐ አሊፍ ሱኩን ና ባጭሩ ጎተት እናደርጋለን። በደልና ዳልን ጥብቅ ነው የምናደርገው፣ በደልና ሳይሆን በደልና እንደዚህ ላምን ያዝ እናደርገዋለን። ኑን ፈትሐ አሊፍ መሳቢያ ከዛ የመሳቢያ ምልክትን ይዛለች አሊፍ በረጅሙ ና ብለን ጎተት ማድረግ አለብን። በደልና እንደዚህ ስናያይዘው ወኢዛ ሽእና በደልና አምሳለሁም ሳ ፈትሐ አሊፍ ሰጊራ አለች። ሳ ባጭሩ ጎተት እናደርጋለን። አምሳለ ስንል አምሳለሁም አንልም። ሳ ነች እንጂ ሳ አይደለችም። አምሳለሁም ቶሎ ብለን ከዛ ተብ ባል እናነጠዋለን። ተብ ባል ዳል ከስራ ያሱኩን ዲ ላም ፈትሐተይን ለን ስናቆም ላ ተብዲላ ባምን እናነጣታለን። ባን ተብ ነው እንጂ የምንለው ተብዲላ አንልም። ተብዲላ እንደዚህ አምሳለሁም ተብዲላ ስናያይዘው ወኢዛ ሽእና በደልና አምሳለሁም ተብዲላ እንደዚህ ይሆናል ማለት ነው። ስናያይዘው አያውን ነሕኑ ኸለቅናሁም ወሸደድና አስራሁም ወኢዛ ሽእና በደልና አምሳለሁም ተብዲላ እንደዚህ ይነበባል። ሌላው አንቀጽ 29 ኢነ ኑንን ጥብቅ አድርገን ቆየት ማለት ኢን ብለን ማለት ከዛ ነ እንላለን ቶሎ ብለን ነ የሚለውን ታዲያ ሃዳ የሚለው ጋር ቶሎ እናያይዘዋለን። ከሀፈታ ቀጥሎ አሊፍ ሰጊራ መታለች። በትንሿ የተጻፈችው አሊፍ ሃ እንዲል ታደርጋለች። ሃዚህ ነው የምንለው። ታዲያ ሃዚህ አንልም። ዛል ከስራ
ሀ ከስራ ቶሎ ብለን ዛልና ሀን የምናያይዘው ከሀ ከስራ ቀጥሎ ያ ሰጊራ መታለች። እንደምትመለከቱት ሂ ባጭሩ ጉተት እንዲል የምታደርግ ነች። ስለዚህ ሃዚሂ ነው የምንለው እንጂ ሃዚሂ አንልም። ዛልን ሳይሆን ሀን ነው መጎተት። ኢነ ሃዚሂ እያቸዋል። ኢነ ሃዚሂ ሂ እሷን እንስባታለን። ከዛ ተዝኪረቱን ተዝ ዛል ተዝ በዚህ መልኩ እናነባዋለን። ተዝ አይባልም። ዛል ምላሳችሁን ትንሽ ብቅ ታረጉታላችሁ። ተዝኪረቱን ፈመን አው ደግሞ ተዝኪራህ ብላችሁ ታን እቺ ታ መርቡጣ ትባላለች። የተቆለፈችዋ ታ እቺ ታ በማቆም ጊዜ ወደ ሀ ስትቀየር በመቀጠል ጊዜ ደግሞ በታን የምትነበብ ሁለት ፊት ያላት ፊደል ነች። ስለዚህ ስናቆም ተዝኪራህ ብለን ወደ ሀ እንቀይራታለን። ስንቀጥል ደግሞ ተዝኪራቱን በታ ትነበባለች ማለት ነው። አያችሁ አይደለ? ይህንን ያዙት። ኢነ ሃዚሂ ተዝኪራህ ብላችሁ ሃን መውጣት አለባችሁ። ተዝኪራህ አያችሁ አይደለ? እንደዚህ ሀ መጨረሻ ላይ ብታቆሙ ጥሩ ነው። ለምን አረዝም ያለ አያት ስለሆነ ትንፋሻችሁ ስለሚያስቸግራችሁ። ከዛም ፈመን ሻአ ን የምትለዋን ድምፅ ወደ ሺን እንሸሽጋታለን። ፈመን ሻአ ብለን ግልጽ አናረጋትም ምንዋን ማለት ነው። ስለዚህ ምን ይሆናል? ፈመን መነፋነፍ ዜማው ፈመን ሻአ ሽን ፈትሐ አሊፍ መድ አለ። አሊፍ መድ ደግሞ የመሳቢያ ምልክትን ይዟል። ሻ በረጅሙ ጎተት እናደርገዋለን። ሻአ ተኸዘ ሀምዛ ወደ ታሸዳ ፈመን ሻአ ተኸዘ ኸ በዚህ መልኩ የምናነበው ዛለንም እንደዚሁም ራሳችን ብቅ አድርገን የምናነባት ዘ ሳይሆን ዛ በዚህ መልኩ ነው ስናያይዘው ፈመን ሻአ ተኸዘ ዛ በዚህ መልኩ እናነባለን። ኢላ ላም ፈትሐ አሊፍ ሰጊራ ላ ጉተት እናደርጋለን። ረቢሂ አንልም። ባሸዳ ቢ ሳይሆን ረቢሂ ነው የምንለው። ቀደም እንዳየ ነው ማለት ሃዚሂ እንዳልነው ረቢሂ ሀ ከስራ ያ ሰጊራ ስላለች ግን በባና በሀ መካከል መሳቢያ የለም አይደለ? በከስራ ሀ ከስራ ነው የመጣው። ስለዚህ ቢ እንዲህ የሚያደርግ ምክንያት የለም። ስናነበው ታዲያ ምንድን መሆን አለበት? ረቢሂ ሂ የምትለው እንጂ መሳብ ባን መሳብ የለብንም። ስለዚህ ስናያይዘው ኢላ ረቢሂ ባን ጥብቅ አድርገን ቶሎ ወደ ሀ መሸጋገር። ሰቢላ በከስራ ያ ስኩን ቢ ጉተት እናደርገዋለን። ላም ፈትሐተይን ለን ስናቆም ላ ይሆናል። ኢላ ረቢሂ ሰቢላ ስናያይዘው ፈመን ሻአ ተኸዘ ኢላ ረቢሂ ሰቢላ አያውን እናያይዘው ኢነ ሃዚሂ ተዝኪራህ ፈመን ሻአ ተኸዘ ኢላ ረቢሂ ሰቢላ ወማ ሚን ፈትሐ አሊፍ ሱኩን ማ ጉተት እናደርጋለን። ወማ እንዳትሉ ወማ ቶሎ ብለን ተሻ ሺን ፈትሐ አሊፍ መድ ሻ አሊፍ መሳቢያ ምልክትን ስለያዘች በረጅሙ ሻ እንዲል የምታደርግ ነች። ከዛም ሐምዛ ዶማ ዋው ሱኩን ኡ ሁለት ሐረካ ያክል ወይም ባጭሩ ወማ ተሻኡነ ከዛ ኢላ ላምን ጥብቅ ከዛ መሳቢያ ያለ አሊፍ መሳቢያ የመሳቢያ ምልክትን ይዟል በረጅሙ ኢላ እንደዚህ አን የሻን ምን የምትለዋ ድምፅ ወዲያ ስለምንውጣት ያን ጥብቅ አድርገን ማዜን አየ እንደዚህ አየሻ አያችሁ አይደል? ሺን ፈትሐ አሊፍ መዳላ አሁንም በረጅሙ እንስበዋለን። የመሳቢያ ምልክትን ይዟል። ሐምዛ ፈትሐለች። ከዛ አላህ ወደሚለው ነው የምንሸጋገረው። አላህ በሚለው የምትገኘው አላም ሸዳ ትወፍራለች። ስለዚህ የምናነበው እንዴት ነው? አንየሻ አላሁ እንደዚህ ስናያይዘው ወማ ተሻኡነ ኢላ አንየሻ አላህ ስናቆም ሀ በሱኩን ነው የምናቆማት። ኢላ አንየሻ አላህ እንደዚህ ማለት ነው። ህ የምትለዋ ድምፅ መጨረሻ ላይ ትሰማለች ማለት ነው። ከዛም እዚህ ላይ ያለችዋ ማቆሚያ ምልክት ነች። ጂም ማቆምን መቀጠል የሚፈቀዳል ማለት ነው። ሌላው ኢነላህ ኑንን
ጥብቅ አድርገን ቆየት ማለት አለብን። ከዛ በቀጥታ አላህ ወደሚለው ስም ላይ የምትገኘው አላም ሸዳ የምንሸጋገረው እናወፍራታለን። ኢነላህ አይባልም። ቀደም ብለንም አንየሻ አላሁ አይባልም። ኢላ አንየሻ አላሁ እንደዚህ ነው የምናነበው አወፍረን። እዚህ ላይ ኢነላህ ነው፣ ኢነላህ አይባልም። ጠይብ ካነ ካፈት ሐሊፍ ሱኩን ካ ጉተት እናደርገዋለን። ካነ ዓሊማን ላም ከስራ ሱኩን ሊ ዓይን ታዲያ አሊመን አንልም። ካነ ዓሊማን ሐ ደመቅ እናደርጋ። ዓይን እና ሐ ተመሳሳይ መውጫ ስለሆነ ያላቸው ደመቅ ያሉ ናቸው። ሐኪ ካፍ ከስራ ሱኩን ኪ ጉተት እናደርጋለን። ሚንፈታተይን መን ስናቆም ማ ይሆናል። ስናያይዘው ኢነላህ ካነ ዓሊመን ሐኪማ። እደግመዋለሁ ከመጀመሪያው ወማ ተሻኡነ ኢላ አን የሻአ አላህ ኢነላህ ካነ ዓሊመን ሐኪማ። ዩድኺሉ ዳል ትነጥላለች። ዩድኺሉ አንልም። ዩድ እንደዚህ ዩድኺሉ ታዲያ ኻር የመጣችው ዩድሂሉ ዩድኪሉ አይባልም። ዩድኺሉ ኻ ኹ በዚህ አኽ እንደምንለው ማለት ነው። ከዛ ላም ዶማ ከዛ ሚን ሚለው ጋር እናያይዘዋለን። ዩድኺሉ አፎን መን ሚን ፈትሐ ነች። ከዛ ኑን ሱኩን መጣ። ኑን ሱኩን ወደያ እንውጣታለን። ዜማውን እንነፋነፋለን። ዩድኺሉ መን እንደዚህ ዩድኺሉ መን የሻ ሺን ፈትሐ አሊፍ መድ ሻ በረጅም ጉተት እናደርገዋለን። ከዛ አሊፍ መሳቢያ አሊፍ ማነው አሊፍ መሳቢያ መጥቷል። አሊፍ መሳቢያ ምልክት ይዟል። ሻኡ በዚህ መልኩ በረጅሙ ድንስብ ያደርገናል። ዩድኺሉ መን የሻኡ ፊ ፋ ከስራ ሱኩን ፊ ጉተት እናደርገዋለን። ረሕመቲህ ረሕ በዚህ መልኩ እናነባታለን። እንደመቅ አድርገን ሀ እዚህ ላይ በሱኩን ነው የምናቆመው። ረሕመቲህ ብለን እናቆማለን። ማቆሚያ ምልክት አለው። ብናቆም ደግሞ ትንፋሻችን እንዳያጥር ያደርገዋል። ስለዚህ ዩድኺሉ መን የሻኡ ፊ ረሕመቲህ። ከዛ ወዛሊሚነ ዋው በቀጥታ ወደ ዛ ነው የምንሸጋገሩ። አሊፍን አስከትላ የመጣችው አላማ አትነበብም። ወዛ ምላሳቸውን በቅ አድርጉት ጫፉን አወፍሩትም። ከሱ ቀጥሎ አሊፍ ሰጊራ መታለች። ጎተት አድርገን እናነባዋለን። ወዛ ጥብቅ ነው የምናደርገው። ወዛ ከዛ ምላሳችሁ ወጣት ታደርጋላችሁ፣ ታወፍሩታላችሁ። ብዙ ስራ የሚጠብቀው እዚህ ላይ ወዛሊሚነ ሚም ከስራ ያሱኩን ሚ ጎተት እናደርገዋለን። ወዛሊሚነ አዓደ ኑን ፈትሐ ሀምዛ ፈትሐ ወዛሊሚነ አዓደ ለሁም አዓደ በዚህ መልኩ ዓይን እንዲሁም ሐምዛ ማንበብ አለብን። አዓደ ለሁም አንልም፣ ወይም አዓደ ለሁም ብለን ሁለቱም ዓይን አናደርግም። አዓደ ለሁም በዚህ መልኩ ይሆናል ማለት ነው። ሌላው ዓዛበን አሊማ አሁንም በደንብ እናወጣለን። ዛል ዓዛ ሳይሆን ዓዛ ምላሳችሁን ብቅ ታደርጉታላችሁ። አሊፍ መሳቢያ መጥቷል። ዛ ጉተት እናደርገዋለን። ዓዛበን ፈትሐተይን ን የምትዋ ድምፅ በግልጽ ነው የምናነባት። አሊማ ሐምዛ ነች። አሊማ አንልም። አሊማና አሊማ ይለያል። እዚህ ላይ ትርጉም ስለሚቀየር ላም ከስራ ያሱኩን ሊ ሚም ፈትሐቴ ነች። እዚህ ላይ መን ስናቆም ግን ማ አሊማ ዓዛበን አሊማ አዓደ ለሁም ዓዛበን አሊማ ወዛሊሚነ ቶሎ ብለን ወዛሊሚነ አዓደ ቶሎ ብለን የምናያይዘው እንጂ ወዛሊሚነ አዓደ አንልም። ወዛሊሚነ አዓደ ለሁም ዓዛበን አሊማ አያው እንድገመው ዩድኺሉ መን የሻኡ ፊ ረሕመቲህ ወዛሊሚነ አዓደ ለሁም ዓዛበን አሊማ። ይህንን ይመስላል። አንዴ ላንብብላችሁ ተከታተሉ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወሚነ ለይሊ ፈስጁድ ለሁ ወሰቢሕሁ ለይለን ጠዊላ ኢነ
إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما ሱረቱል ኢንሳን ከ26 እስከ መጨረሻዎቹ ያሉት አንቀጾች የንባብ ማብራሪያቸው ይህንን ይመስል ነበረ። ማሻአላህ እዚህ ደርሳችሁ ያጠናቀቃችሁ እንኳን ደስ አላችሁ። ቀጣይ ያለውንም ኢንሻአላህ ተከታትላችሁ እንድታጠኑ ከወዲሁ አስታውሳችኋለሁ። ኢንሻአላህ በተከታታይ ይለቀቃል። እናንተ እንዳደመጣችሁት ሁሉ ለሌሎች ወንድሞቻችሁም ሼር በማድረግ እንዲያደምጡት እንዲማሩበት እንድታደርጉ ጠይቃችኋለሁ። هذا والله أعلم والسلام عليكم ورحمة الله وبركاته.